እዛ ከቁርአን ላይ ነው ያንን የጠየቀኝ አሁን እንደዚህ ሱረቱል ኢክላስ ላይ ያለው እንደዚህ ያለው አምላካችን አላህ በተናገረበት አንድ ነው እኔ አንድ ነው ስለ ኦሬዲ እዛ ላይ አንድ ነው የእስልምና ላይ ኮንቴክስት ቢመሳሰልም ላይክ አብሶሉት ወርዱ ከኔ ጋር ማች ያደርጋል ብዬ አላስብ ነበርና አላህን ለካንቺ ፈጣሪ ብለሽ እስከዛሬ ያሹና አላህኛ ብለን የምንጠራው አምላክ is the same ወደሚል ደረስን so አሁን ምን ማች ያደረገ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ሆኑ ፈጣሪያችን አላህ ደግሞ አምላክ ሆነ በኔ ህይወት ውስጥ ግን ያው I was literally shocked ማለት ነው ዘግቼ ወጣሁኝ ላይቬን my life has never been the same again ከዛ ወንድሜ ጋር ትናልኩለት እንዴት ነበር ብሎሽ ሲለኝ ነገርኩት ኢድሪስ የሚባል ልጅ ደግሞ በጣም አሜዚንግ ወንድም አለን ኢድሪስ አሁንም ኢድሪስ ሽቶ ማለት ነው day in day out ከኛ ጋር ሳይጠፋ ስለ እስልምና ከኤቲስቶች ጓደኞቼ ጋር ሲሞግት he been through a lot ስለ እስልምና ሲያስተምር ከሌሎች ወንድሞች ጋር ሆኖ ከኔ ጋር been supportive እና ስነግረው like now ሻሃዳ ለቀረሽ ሙስሊም ሆንሽኩ ማለት ነው ሲለኝ ሻሃዳ what እንዴት ሰለማችሁ ቆይ እንዴት ሻሃዳ ያዙ ሌሎች ሃይማኖት የመጡ እስቲ ኑ ንገሩኝ ምናምን ማለት ጀመርኩ tell me your story share አድርጉኝ ላይፋችሁን የመጣችሁ አውሩኝ ምናምን ማለት ጀመርኩ ከዛ እንዴት ቀየሩ ሃይማኖት ምን ገብቶ አንዳንዶቹ ጭራሽ በጣም አናደዱኝ የሚሰጡኝ ሪዝን ያው ሰው አይደለው የሆነ ስፓት ፈልጊያለሁ ለኔ ነገሩን እንዲያቀልልኝ እንዴት ቀለላቸው የሚለው ነገር ፈልጊያለሁ ጥያቄ የሆነ something እንዲነግሩኝና የሚነግሩኝ ነገር ያናደኛል እናንተን አልኩኝና በቃ ሙስሊም ሆንኩኝ የሆነ ነገር እንትን አልኩ like ለነሱ of course that's the feeling ያላቸው ብዙዎቹም exactly እንደኔ ሙግት ውስጥ ገብተው ከራሳቸው ጋር አይደለም በቃ አላህ ሂዳያ ሲሰጥ አሁን ላይ ሲገባኝ በተለያየ በዛ በቆምኩበት ቦታ ግን ጭራሽ እንደዚህ ስለ ክርስትናም ሳይጠይቁ እንዴት ሰልማም ክርስቲያን ነበር ከዛ ሰለም like እንዴት ኢዚ ሊሆንላችሁ ይችላል ካንዳይሆን like እንዴት or ደግሞ እንደዚህ ገባኝ still ኃይለኛ ሙግት ነበርኩና አብሬክስ የሚባል ልጅ ነበርና ከኔ ከመስለሚ 4 ወር በፊት ነው እንትን ያለው የሰለመው እና እሱ ጆርኒውን ሲነግረኝ it was like yes exactly the same as mine እና ግራ ገባኝ የሄደበት ሪሰርች ያረገበትን የጻፈውን ነገር ጆርናሉን ምናምን የሆነ 40 ደቂቃ ነገር ወስዶ ነግሮኝ ሪከርድ አረኩትኝና ከዛ ኦርደር ሲስበጣ ከዋይፋይ ዲስከኔክት አረጋለውና it was on replay የደጋገመ ሪፕሌይ ያረግ ነበር እሱ የሰለመበት ሪዝም ማለት ነውና ኮንፊውዥን ኩኝ የበለጠ ላይክና ኢድሪስም ጋር ደወልኩለት ያሲንም ጋር እንደዚህ በቃ ያሲኖ ለምን በውስጥ አናረጋው ግዴታ ዶንት ፕሬሸር yourself ላይፍ ላይ መሆን አይጠበቅበትም በውስጥ ሻዳ የሚያስተቻልሽ እኔ አስተካክላለሁ በቃ ኡስታዝንም አወራዋለሁ ምናምን አደረገ ከዛ በኋላ ደግሞ ኢድሪስ ጠይቆ ሻወር ወስድሽ ኮራስ ሻዳ የሚያስተቻ ቪዲዮዎች ማየት ጀመርኩኝ የሆነ ፐርፌክት ሞመንት ነገር ለራሴ ሴናሪዮችን ሰጠው ብቻ ቢሆን እኮ በዚህ ሰዓት ቢሆን እኮ ኡዲ ቢሆን እኮ እንደዚህ ሰዓት ቢሆን እኮ ምናምን የሚል ጊዜ ከዛ ላይቭ ስወጣ ልክ እንደ ኖርማል ሙስሊም ሆኜ ቤት what's the problem ነው ነፍሳችሁ አንዴ ከቀመሰች አታርፍም like you can't sleep እናንተ አታውቁትም ሙስሊም ሆናችሁ ስለኖራችሁ for us ነፍስ ትራባለች ፈጣሪዋን ማመስገን ትራባለች ከፈጣሪዋ ጋር የመኖር ትራባለች ባይዘውና maybe you don't know that እንደ አማኝቲኛው አማኝ ሆናችሁ ቢያንስ እናንተ ሲያማችሁ ወይ ሲጨንቃችሁ ወይ የሆነ ነገር ስትሆኑ የሆነ አካል ጋር አለ ብላችሁ መሄድ it gives you comfort right እኔ ያ ቦታ አልነበርኩኝም almost for 4 or 5 years straight አልነበርኩኝም ምንም ከራሴ ጋር ነው ሙግቴም ስጋጥም ካረኩም ከተሳሳትኩም ከኖርኩም ማረጋው ከራሴ ጋር ነው ከዛ አሁን ላይ ግን እንትን ካለች ነፍስ ረሃብ አላት you know ትቀበዘበዛለች አትቀመጥም she just want to like please her lord አምላኳን ማምለክ ትፈልጋለች እንደ ፊዚካል አይደለምና like I can't even sleep now እንዳልኳችሁ 17 ሰዓት ማን ነው ቁጭ ብሎ የሚሞግተው 17 ሰዓት 15 ሰዓት ኮንድሜ አሲኖ ጋር ቁጭ ብለን እንሞግታለን ቁጭ ብሎ አብሮኝ እንቅልፉን አጥቶ ጨርሽ እሺ ብሎ ከቤተሰቦቹ ባለቤቱን ጊዜ እንትን ሳይል ቤተሰቦቹንም ሳላመሰግን አላልፍም በቃ ላይ he was given time የኛ ታይም ነው እሱ ሳለዛው በማይገናኝበት ሰዓት ላይ ሆኖ
ጊዜ ለኔ ብቸኝነት እንዳይሰማኝ because nobody was there ማንንም አልነበር ሙስሊም ኮሚኒቲውንም ማናችሁንም አላቃቸው ማንንም እህትም ወንድምም የስጋም የዘመድም ማንንም አልነበረኝም በሰዓቱ I felt literally alone ብቸኝነት አላ ስለወደደ ያንን አድርጎ ነበር በሰዓቱ ከብዙ ክራውድ ከብዙ ጫጫታ ከብዙ ፌም ካላችሁት that was practically በሌላ በተለያየ ዳይቨርስ ቦታ ላይ መቀመጥ ነው ትክክለኛ እውቅና ብዙ ሰዎች ጋር ኢንተራክት እዚህኛው ካለው ከአንድ ቦክሱ ጋር ግን nobody አማቀው ሰው የለም እንዳልኳችሁ like so it was በጣም ከባድ ብቸኝነት ሰዓት አለው like literally ብቸኛ like ምትኮፈሱበት ነገር ቀርቶ your body your mind ምናምን like you can't even control it so ቀጠሮ አድርጌ ሻሃዳ ለመያዝ ለእሁድ ልክ እንዳልኳችሁ የዛሬ አመት በ29 ነው ዛሬ 28 ማለት በ29 አመት አንድ አመት ይሆነና በ29 ያሲን ደከመው ጠበቀን ጠየቀን ምናምን ያው እነሱ ወደ እስልምና እንደምመጣም ስለአወራን ዝም ብለን ነው ቁጭ ብለን ላይቭ እየከፈትን ጥያቄዎች ነው የምናነሳው ኦሬዲ ስለ አምላካችን አላህ አንድነትና ስለ ነብዩ መሐመድ ነብይነት ኦሬዲ ኮንቪንስድ ስለሆነ ሌሎች ጥያቄ ምንድን ነበሩ ብትሉ እነዛ መጽሐፍ ላይ ማቃቸውን መጽሐፍት ላይ የተጠየቁት ነቢያቶች do I have to accept them ነበር መቀበል ደግሞ እስልምና ግዴታ ነው እነዛ ነቢያቶችን በአጠቃላይ መቀበል ግዴታ ነውና ስለነዛ ነቢያቶች እስልምና እንዴት አይነት አስተምሮ ነበር እኔ በጣም ከባዱ ጥያቄ ስለ ነብዩ ኢሳ አለይሂ ሰላም አሁን ከክርስቲና ወደ እስልምና ለሚመጡት ያው አለ ነው ማርያም እዚህ ጋር መርየም እዚህ ጋር አለች እዛ ጋር ኢሳ እንትና ኢብራሂም አለ ምናምን ስትሏቸው እኔ ደግሞ አሉ መባሉ ነው ነበር ለኔ በጣም ከባዱ ቦታ በጣም ማለት ነው በጣም ይከብደኝ ነበርና እስቲ ላይክ አስተምሮቱን ነበር ከሊ ምንድነው እስልምና ላይ ያለው ምንድነው አለይሂ ሰላም ወራህመቱላህ ምንድነው ያለን እንማር ነበር ዴይ ቱ ዴይ እነሱን ንጽህናቸው ማወቅ እዛ ጋር ያማቃቸውን አስተምሮቶች ፈጣሪያችን አላህ ሰዎች እንደቀየጡት እንደበለዙት ባቅም በዚህኛው ላይ የመጣበትን ነገር ስረዳ I started respecting them መቀበሉን ተቀበልኳቸው ማለት ነው ከዛ ጃቢሮ መጣ ማታ ላይ ጠፍቶ ስለነበር ሰላም ብሎን በዚህ ሰዓት እንደዚህ አምሽተን ነበርና ከዛ ጥያቄዎችም አልቀዋልና ዝም ብሎ ስለሞት ምናምን ያወራልኛል ሞት ቢመጣኮ ምናምን ስለሞት ብቻ ኢን ጀነራል ያወራልኝ ነገር ነውና እኔ በማላስበው ታሪክ ውስጥ እጅስ ሄድኩኝ ሐሳቤም ምናምንም ሄደ እና ያቺ ቅድማ ከ8 አመት ወጻል ጀምሮ እስካሁን ግሮን አፕ ያልኳትኝ አዲስ ዓለም አሳዘነችኝ መሰለኝና start crying በጣም አለቀስኩኝ የዛን ቀን ሚው ታሪኬ እነሱ ያወሩ እኔ አለቅስ ነበር አለቅሳለሁ ብቻዬን በቃ ላይ እንደዚህ ጀግና ነኝ ምላት የተማረችው አግብታ የፈታች ልጆች በሰዎች እንደ ስታንዳርድ ካሰባችሁት ስኬት ነው አንድ ሴት በትምህርት ደረጃ ግራጁዌት ካረገች አግብታ ወልዳ ህይወትን ከነበራት በገንዘብም በህይወትም ምናምን እንደ ስታንዳርድ ይወዝ አሪፍ የምትሉት ነው ግን ለኔ ባንዴ ሞተች አዲስ አላ ላይክ ዜሮ ነገር እንደ ኤክስፒሪየንስም ካጢያት ከምትሉትም ኃጢያትን ከበተለያየ ኤክስፒሪየንሶች ብትሉ መጠጥን ከመቅመስ ብትሉት መጠጥን በሉት ጭፈራ ቤትን በሉት መዝናናትን በሉት everything አየው ከሚባለው like I saw it all ሰልችቶኝ ህይወትን በቃኝ ባልኩበት ህይወት ውስጥ ላይ ባለውበት ነው እስልምና ያገኘሁትና አሳዘነችኝ ነፍሷን እንደዚህ እንደተኮፈሰች ብታጣት አሳዘነችኝ ያዘንኩላት ለመጀመሪያ ጊዜ ለአዲስ አዘንኩና አለቀስኩኝ ቀበርኳትኝ በቃች ጀግናዋ የተማረች ለልጅ የኖረች እንደዚህ ያረገች እንደዚህ ሆነች እንደዚህ መረመረች እንዲጠየቀች ምናምን like so what አሁን እስካሁን እናንተ ራሱ ተሰሙት የነበሩት ለአንድ ሰዓት ተኩል ህይወት so what ምን ትርፋለው ታዲያ መመራመሩ መጽሐፍ ቢቆለል ዕውቀት በጠይቅ 1000 ኡስታዝ ቢመላለስ 1000 ቄስ 1000 ምናምን ቢመላለስ የኔ ነፍስ ማዳን ካልተቻለ ፖይንቱ ምንድን ነበር በጣም ለራሴ ያዘንኩት አለቀስኩ ማለት ምንድነው ነጥቡ የሰው ልጅ እዚህ ሁሉ መራቀቅ ነጥቡ ነፍሱን ካላዳናት ወደ አምላኩ ካልቀረበበት like አወቅኩ የሚለው ነገር እውነት መፍትሄ ካላመጣለት what's the point I start crying በጣም አለቀስኩኝና ከዛ በውስጥ ጻፍኩለት ለጃቪር ያሲኖን ፈልገዋለሁ አፈላልጋችሁ ደውላችሁ ጥሩልኝ አሁን ላይ በጣም ስለምፈልገው ነው
ናም ብዬ ጻፍኩለት ለጃቢር ያሲን ተኝቷል ከዝ ከኔ ጋር ጆርኒ ውስጥ የነበረው እሱ ስለሆነ እና ኢድሪስም ነበር ከሁለቱ መሃል ነበር እኔ ሻዳ መያዝ የምፈልገው cuz they've been through with me ከዛ ጆርኒ መሃል ማናቸውም አይደሉም ከጊዜያቸው ከህይወታቸው ጊዜያቸው ለአይነው አሁን ላይ ሲገባኝ ያው አሰም ሙስሊም ግዴታችንም ስለሆነ የሰው ልጅ ነፍሱ ሊድን ሲፈልግ አብሮነቱ ምኑ ግን በሰዓቱ ግን እነዚህ ሰዎች አዲስ ዓለምን ብዙ ሰዎች ሲነቅፉ አትግቡ እሷ ጋር አትሂዱ ለምትገባላችሁ እንደዚህ እየጠየቀች ምናምን ሲባሉ ሐሰን like he doesn't care ምንም ቢባል ከኔ ጎን ነበረ እና በማንንም ሰው ሻዳ መያዝ አልፈልግም አልኩ እንደውም በሌላ ኡስታዝ ነበር ሻዳ ሊዜ ነበርና ከዛ ኡስታዝ ጋር ነበር ቀጠሯችን ለሁዴ ነበርና እኔ አላድርም አልኩኝ በጣም ዛሬን አላድርም በቃ I can't sleep በቃ መተኛት አልችልም ለምን ላይቭ አይሆንም ለምን whatever አይሆንም ዛሬ ሻዳ መያዝ አለብኝ በቃ because ነፍሴ አሳዘነች እንዴ like በጣም ራስ ወዳድ ሆንኩኝ በሰዓቱ በቃ ራሴን ወደድኳትኝ ልትድን ወደድኩላትኝ at least ነፍሷ መዳን አለባት ብዬ በቃ like እቺ ሁሉ ይውቀት ምናምን መፈላሰፍ ምናምን ያልኳችሁ ምናምን እዚህ በቃ like queen ነኝ እኔ ዓለምን የሚገዛው something ነው ምናምን ከሚሉት ፍልስፍናዎች ሁሉ ተፈላስፌም ቢሆን አዲስ ዓለምን ነፍሷን ካላዳንጓት it's useless zero መስሎ ተሰማኝ በቃ የቀብር በቃ like I'm dead እኮ አሁን እዚህ ደቂቃ ላይ ባልፍኮ I have nobody ማንንም የለኝም ማለት ነው በቃ like የመጨረሻ ፍርሃትና እንትን like terrifying እንኩት ነፍሴ like አሁን ደቂቃ ላይ እንደዚህ ልታልፍ ነው መሰለኝ በቃ like በደቂቃ ልትወጣብኝ ነው መሰለኝ like you know ተጨነቅኩኝ ከዛ በኋላ ረጅም ደቂቃዎች ተፈለገ ስንደቂ 2 ሰዓታት ያልተጠበቀ ስንጠብቀው ቆየን ከሁሉ ነገር በላይ ደነገጠ ሚስቱ ምንድነው የተፈጠረው like expect አላልኩትም actually ሙስሊም ትሆናለች ብሎም እነሱም ተስፋ they start giving up መስጠት ጀመሩ ብዙ ድራማ በዛሽ ግን በቃ አልহামዱሊላህ ብለሽ መቀበል ነው yeah this is my life being dramatic አልহামዱሊላህ አላህ ፈጠረኝ እንደዚህ ነው እንግዲህ ምንም ማድረግ አይቻልም በግርማ ሞገሱ ከፍ አድርጎ ከሁሉ በላይ አልቆ ቀኑ ሙሉ ሳወራ ሙሉለት አምላክ ሰጠኝ so anyways pin ስላደረጋችሁት I don't know why you pinned it እንደዚህ ዓለም ሰው ነበር